እርጅና ሌባ ነው። እንዲህ እንዳንተ እርጅና የተጫናቸውን ሰዎች ሳይ ያስጠላኛል። በቁም መበስበስ እጭ ይህ ህይወት የሚያስጠላኝ ለዚህ ነው። ሁሉም ነገር በወጣትነት ዘመኑ ነው ደስ የሚለው። እርጅናን አታቀባብኝ። እርጅና የወለቀ ጥርሱን፣ የሸበተ ጸጉሩን፣ የተጨማደደ ፊቱን፣ የጎበጠ ወገቡን ሊያሳየኝ እየተጎተተና እየተንቀጠቀጠ ቢመጣብኝም እኔ ሸሸዋለሁ፣ ላየው አልፈልግም። እርጅና ሌባ ነው ይላል በዓሉ ግርማ በቆይ ኮከብ ጥሪ መጽሐፉ ላይ ነው። ወዳጁ ስብሐት ላብ ስብሐት ገብረ እግዚአብሔር ደግሞ ትኩሳት ላይ እዛው ፈረንሳይ በጣም ይቀፋሉ የፈረንጅ ሽማግሌዎችና አሮጊቶች። ጨምዳዳ ቆዳቸው የተሰነጣጠቀ ደረቅ ሰም ይመስላል። ቀጥቃጣዎች፣ ዝምተኞች፣ አገጫቸው ተገንጥሎ ወደታች የወደቀ ከንፈራቸው የተንጠለጠለ ጥርሳቸው የፈራረሰ ሽማግሌዎች፣ ጥርሳቸው አልቆ አፋቸው ወደ ውስጥ የጎደጎደ ጽማም አሮጊቶች፣ የመኖር ጊዜያቸው አልፎ የሞት ጊዜያቸውን ዘመናዊ ሕክምና ከልክሏቸው ታችኛው ከንፈራቸውን እንደ ጡጦ እየጠቡ ሞትን ሲጠብቁ የሚውሉ የህይወት ኦናዎች ሲል ይገልጻቸዋል።